ጊዜው እንደ አውሮፓውያን አቆጣጠር በ1959 ዓመተ ምህረት ነው። 10 የተራራና የበረዶ ላይ ጉዞ በማድረግ ልምድ ያላቸው ተጓዦች በምዕራብ በሶቪየት ዩኒየን ማለትም የአሁኗ ሩሲያ በሚገኙ የዩራል ተራሮች ላይ ጉዞ ለማድረግ ጓዛቸውን አዘጋጅተውም ጨርሷል። ከነዚህ ተጓዦች ውስጥ ወንዶችም ሴቶችም የነበሩበት ሲሆን ሁሉም በዓለም እጅግ ቀዝቃዛና ለመንቀሳቀስ አመቺ ያልሆኑ ከሚባሉት ቦታዎች ውስጥ በሚጠቀሰው የሳይቤሪያ አካባቢ የበረዶ ላይ ጉዞ ልምድ የነበራቸውም ናቸው። ነገር ግን በሚያሳዝን ሁኔታ ይህ ጉዞ ለእነዚህ ሰዎች የመጨረሻቸው ነበር። ምክንያቱ ባልታወቀ ለመረዳትም በሚከብድ መልኩ በወጡበት ቀርተው ሕይወታቸውም አልፎ ተገኝቷል። ከ60 ዓመታት በላይ ለሚሆን ጊዜም ለሞታቸው ምክንያት ምን እንደሆነ ያልታወቀም ሲሆን ይህንን እንቆቅልሽ ለመፍታት የሩሲያ መንግስትን ጨምሮ ብዙ አካላት ለረጅም ጊዜ ጥረት ቢያደርጉም አጥጋቢና አሳማኝ መልስ ማግኘት ግን ተስኗቸዋል። ከሁሉም በላይ አስደንጋጭ የነበረው ደግሞ ከሞቱት ሰዎች ውስጥ አንዳንዶቹ አይናቸው ወጥቶ፣ ሌሎቹ ምላሳቸው ተቆርጦ፣ የተቀሩት ደግሞ አንገታቸው ተቀጭቶና ሌሎች አሰቃቂ ጥቃቶች ተፈጽመውባቸው መገኘታቸው ነው። ይህ ሁሉ የሆነበት መንገድና ማን እንዳደረገው ግን ከግማሽ ዓመታት በላይ ለሆነ ጊዜ ሊታወቅም አልቻለም። ይህ ዘዲያሎት ፓስ የተሰኘው ከመንግስት አካላት እስከ መርማሪ ሰሌዎች እንደዚሁም እስከ ሕግ አስከባሪዎች ለሁሉም እንቆቅልሽ ሆኖ የቆየው አመራማሪ ክስተትም ነው። የቡድኑ አባላት ኢጎር ዲያትሎቭ፣ የጉዞ ቡድኑ መሪ የነበረ የ23 ዓመት የኢንጂነሪንግ ተማሪ ዚናይዳ ኮልሞጎሮቫ፣ የ22 ዓመት ሴት የግጥም ጸሐፊ ዩሪ ጎሬሼንኮ፣ ሌላ የ21 ዓመት የጉዞ ተጓዥ ቡድን አባል እንደዚሁም ረስትን ስሎቢድን የ26 ዓመት አትሌት፣ ኒኮላይ ብሪጎሌንስ የ23 ዓመት የፍልስፍናና የኢንጂነሪንግ ተማሪ፣ አሌክሳንደር ኮልቫቶቭ የ24 ዓመት የኒኩለር ፊዚክስ ተማሪ፣ ሊዩሚድላ ዱቢኒና የ20 ዓመት ኢንጂነሪንግና የኢኮኖሚክስ ተማሪ፣ ሴምሊዮን ዞሮታሊዮቭ የ38 ዓመት ወታደር፣ ዩሪ ክሪቮኖሼንኮ የ23 ዓመት ሙዚቀኛ እንዲሁም በመጨረሻ ዩዲን የተባለ የ21 ዓመት ኢኮኖሚክስና ኢንጂነሪንግ ተማሪዎችም ነበሩ። በጃንዋሪ 23 ጠዋት ላይ እነዚህ 10 ተጓዦች በሶቪየት ዩኒየን ወደሚገኘው ዩራል ተራራ አቅጣጫን የሚጓዝ ባቡር ላይ ተሳፈሩ። 8 ወንዶችና 2 ሴቶች ባካተተው የተጓዦች ቡድን የጉዞ መሪ የነበረው ከመካከላቸው አንዱ ኢጎር ዲያትሎቭ የተባለው የ23 ዓመት የኢንጂነሪንግ ተማሪ ወጣት ነበር። ቡድኑ ዩራል ተራሮች ጋር ለመድረስ ከባቡር በመቀጠል ሌሎች እንደ ትራክ መኪና ያሉ እንደዚሁም ሌሎች የትራንስፖርት ምንጮችን ተጠቅመው የነበረም ሲሆን በጃንዋሪ 7 1959 ወደ ዩራል ተራሮችም ደረሱ። በጃንዋሪ 28 ቀን ብዙዎች ቀኑ አልደረሰም ከላይ ትረፍ ተብሎ ነው እያሉ እስካሁን ድረስ የሚያወሩለት ዩሪ ዩዲን የተባለ የቡድኑ አባል በመታመሙ 9 የቡድኑ አባላት በተራሮቹ ላይ ሲቆዩ እሱ ግን ወደ ቤቱ ተመለሰ። ይህ ሰው በ75 ዓመቱ እንደ ፈረንጆቹ አቆጣጠር በ2013 ሕይወቱ ያለፈ ሲሆን እስከ ሕይወቱ መጨረሻ ግን እነዚህን ያልተመለሱ ጥያቄዎች ይረብሹት እንደነበር ደጋግሞ ይናገር ነበር። ዩሪ ዩዲን በእነዚህ ብዙ ጥያቄዎች ሳይመለሱ በቆዩበት በርካታ ዓመታት ተደጋጋሚ ቃለመጠይቆችን በክስተቱ ዙሪያ ያደረገም ሲሆን በአንድ ወቅት በአንድ ቃለመጠይቅ ላይ እግዚአብሔርን አግኝቼ አንድ ነገር ልጠይቅ ብችል በዛ ምሽት ጓደኞቼ ላይ የተፈጠረው ምንድነው እለው ነበር ብሏል። በፌብሩዋሪ 1 በአካባቢው በሚኖሩ ሰዎች ዴድ ማውንቴን ወይንም የሞት ተራራ ተብሎ የሚጠራው የተራራ ግርጌ አካባቢ የደረሱም ሲሆን ከዚህ ቦታ በቅርብ ርቀት ድንኳናቸውን ሰርተው ማረፊያቸውን በዚያም አደረጉ። በጉዟቸው ወቅት ፎቶዎችና የጽሑፍ ማስታወሻዎችን እያስቀመጡ የነበረም ሲሆን በተለይም ዱቢኒና የተባለች የ20 ወጣት የመጨረሻ የጽሑፍ ማስታወሻ ላይ እረፍት እየተሰማት እንዳልሆነና አንድ እነሱ የማያዩት ነገር ከውጭ ሆኖ እያያቸው እንደሆነ እንደሚሰማትም ጽፋለች። ኢጎር ዲያትሎቭና የቡድኑ አባላት በዚህ ቦታ ከትመው መቆያቸውን ካደረጉ በኋላ ግን ድምጻቸው ጠፋ። ማንም ሰው ከኢጎር ዲያትሎቭም ሆነ ከሌሎች የቡድኑ አባላት ጋር መገናኘት ያልቻለም ሲሆን ከጥቂት ሳምንታት በኋላ ቤተሰቦቻቸውና ጓደኞቻቸው የት ገቡ ብለው መጠየቅ ጀመሩ። በዚህ ጊዜ በፈቃደኝነት እነሱን ለመፈለግ የወሰኑ ሌሎች ቡድኖች ጉዟቸውን ወደ ዩራል ተራሮች አደረጉ። ኢጎር ዲያትሎቭስና
8 ሌሎች የጉዞ የቡድኑ አባላት የሞት ተራራ ከሚባለው ቦታ በቅርብ ርቀት ማደሪያቸውን ካደረጉ ከ25 ቀናት በኋላ በፌብሩዋሪ 26 እነዚህ ሊፈልጓቸው የመጡ ሰዎች የነ ኢጎርን ድንኳኖች ማግኘት ቻሉ። ገና በቦታው ሲደርሱ የተመለከቱት ነገር ግን እጅግ አስደንጋጭ የነበረና አንድ መጥፎ ነገር እንደተከሰተ አመላካሽ ነበር። ኢጎርና ጓደኞቹ በድንኳኖች ውስጥ ያልነበሩም ሲሆን ድንኳኖቻቸውም እንዳልነበሩ ሆነውና በበረዶ ተሸፍነውም ነበር። በሚያስደንቅና ጥያቄ በሚፈጥር ሁኔታ ግን በድንኳኖች ውስጥ የቡድኑ አባላት ንብረቶችና ምግብ፣ መጠጦች በመልክ ተደርድረው፣ ነገር ግን ድንኳኑ ከውስጥ በኩል በቢላ ተቀዶም ነበር። ይህ ሁሉ ሲሆን ሰዎቹ ያሉበት እስካሁን አልታወቀም። በቀጣዩ ቀን ፍለጋ የወጡት አካላት የእግር ዱካ ምልክቶች በበረዶች ላይ ተመለከቱ። የእነዚህ የእግር ዱካ ምልክቶች ግን ተቀራርበው የሚገኙና ወደ በረዶ ጠልቃ ያልገቡ የነበሩ በመሆናቸው ተጓዦቹ ተረጋግተው እየሄዱ እንደነበር የሚያሳዩ ነበር። ዱካዎቹ ኢጎርና ጓደኞቹ እየሮጡ ወይንም ለማምለጥ እየሞከሩ እንዳልነበሩ የሚመሰክሩ ሲሆን ከዚያም አልፈው እነዚህ በበረዶ ላይ የተገኙ ዱኮች በካልሲ ወይንም በባዶ እግር የሚጓዝ ሰው የእግር ምልክቶችን የያዙም ነበሩ። በበጎ ፈቃደኝነት ፍለጋ የወጡ ሰዎች እነዚህን ዱኮች ተከትለው በቅርብ ወደሚገኘው ጫካ ሄዱም ሲሆን በዛ ያገኙት ግን ለማመን የሚከብድም ነበር። በአካባቢው ካምፋየር ያገኙት እነዚህ ሰዎች ከካምፋየሩ ብዙም ሳይርቅ ግን 2 ዩሮ ዶሮሺንኮና ዩሪ ክሪቮኒሽንኮ የተባሉ ሰዎች የሞቱ አካላት በበረዶ እጅግ ቀዝቅዘውና ደርቀው ተመለከቱ። ክሪቮኒሽንኮ የተባለው የቡድኑ አባል ጣቶቹ ጠቁረው የነበሩም ሲሆን በአፉ ውስጥ ደግሞ ከራሱ ቀኝ እጅ ላይ ቦጭቆ የበላው ስጋም ተገኝቷል። ምን ሆኖ የራሱን አካል በላ የሚለው ጥያቄ ሁሉም ሰው ለዓመታት የሚጠይቀውም ጥያቄ ነው። የሁሉም 9 ሰዎች አስክሬን ለመፈለግ ከ2 ወራት በላይ ፈጅቶ የነበረም ሲሆን የመጀመሪያዎቹ 2 ሰዎች ሲገኙ ከአካባቢው ቅዝቃዜ አንጻር ይሆናል ተብሎ በማይገመት ሁኔታ በቲሸርት ቁምጣና ካልሲ ብቻ ሆነውም ነበር። በዚህ 30 ዲግሪ ሴንቲግሬድ ይደርስ በነበረው የቅዝቃዜ ሁኔታ እንዲሆነው መገኘታቸውም ጥያቄ የሚፈጥር ነገርም ነበር። ከአስክሬናቸው አጠገብ የሚገኘው ዛፍ አንድ ሰው ተንጠልጥሎ ሊወጣው እንደሞከረ የሚያሳይ እንደሆነ የተሰበረ ቅርንጫፍ ያሉ ምልክቶች የተገኙበትም ሲሆን ለዚህ ምክንያት ይሆናል ተብሎ የተቀመጡ መላምቶች በርካታም ናቸው። ከተሰበረ ቅርንጫፍ በተጨማሪ የሰው ልብስ ቅዳጆች የተገኙም ሲሆን ይህ ለምን ሆነ ሲባል አንዳንዶች ከአንድ አስፈሪ ነገር ለማምለጥ ሲሞክሩ ዛፍ ላይ ለመውጣት ሞክረዋል ብሎም ይገምታሉ። ሌሎች ደግሞ ከድንኳናቸው ርቀው በመገኘታቸው ምናልባት በዛ ጨለማ ላይ ሆነው ድንኳናቸው ያለበትን ቦታ ለማየት እየሞከሩ ነበር ይላሉ። ሌሎች 3 ተጓዦች አስክሬኖች በቀጣይ ጊዜ የተገኙም ሲሆን በተለያየ ርቀት የተገኙት እነዚህ አስክሬኖች በተወሰነ መልኩ በበረዶ ውስጥ ተዘፍቀው ነበር። በፊት ከተገኙት 2 አስክሬኖች በተሻለ መልኩ ለብሰው የነበረ ቢሆንም ነገር ግን አሁንም ቅዝቃዜውን የሚመጥን አለባበስ ነው ለማለት የሚያስደፍር አልነበረም። አብዛኞቹ አስክሬኖች ሲገኙ የሚሄዱበት አቅጣጫ ወደ ድንኳኑ እንደነበር የሚያሳዩ ፍንጮች ተገኝተው የነበረም ሲሆን ይህ ደግሞ ምናልባት ከአንድ ነገር ሮጦ አምልጠው ወደ ድንኳኑ ለመግባት እየሞከሩ ነበር ተብሎ እንዲገመትም አድርጓል። ከዛም የመጨረሻዎቹ 4 አስክሬኖች 3 ሜትር ጥልቀት ባለው በረዶው ውስጥ ተሸፍነውም ተገኙ። ነገር ግን እነዚህ አስክሬኖች የሚሄዱበት አቅጣጫ ከበፊቶቹ 5 አስክሬኖች በተለየ መልኩ ወደ ድንኳኑ አልነበረም። ቀድሞ የተገኙት 5 አስክሬኖች ለሞት የሚያበቃ ተብሎ የማይታሰብ መካከለኛ ጉዳት የደረሰባቸው ሲሆን ነገር ግን ከጉዳዩ በላይ በዛ እጅግ ቀዝቃዛ በነበረ አካባቢ መሆናቸው ለሞታቸው መፋጠን ምክንያትም ሆኗልም ይባላል። ቆየት ብለው የተገኙት አስክሬኖች ግን ለማየት እጅግ የሚከብድ ጉዳት ደርሶባቸው ነበር። 3ቱ ለሞት የሚያበቁት ከባድ ጉዳቶችን አስተናግደው የነበረም ሲሆን አንደኛው የራስ ቅሉ ተሰብሮ፣ 2ቱ ደግሞ የደረት አጥንቶቻቸው ተጎድተውና የውስጥ ደም መፍሰስ ደርሶባቸው ነበር የተገኙት። እጅግ የሚዘገነነው ደግሞ እነዚህ ተጓዦች አይኖቻቸው ወጥተው የነበረም ሲሆን ከ4ቱ ውስጥ አብራ የነበረችው አንድ ሴት 2ቱም አይኖቿ ወጥተውና ምላሳ ተቆርጦም ተገኝታለች። ይህች የመጨረሻዋ ሴት ከዛም በተጨማሪ አንገቷ ተቀጭቶና አፍንጫዋ ተሰብሮ የነበረም ሲሆን ከዚህ ሁሉ እንቆቅልሽ በላይ ደግሞ በሻንጧ የሙሉ ልብሶቻቸው በሙሉ ራዲዮ አክቲቭ ሆነው ማለትም ባልተለመደ መልኩ ለራዲዬሽን ተጋልጠው የተገኙም ሲሆን በሜ 28 የምርመራ ሂደቱ አሳማኝ የሆነ ውጤት ሳይኖረውና ማን ገደላቸው፣ እንዴትስ በዚህ ሁኔታ ተገኙ የሚሉት ጥያቄዎች መልስ ሳያገኙም ተዘጋ። በመጨረሻ በወጣው የምርመራ ሪፖርትም ዋና መርማሪው የሞታቸው ምክንያት
የጉዞ አባላቱ መቋቋም ያልቻሉት አንድ ያልታወቀ ኃይል ነው የሚል ጽሑፍም አሰፈረ። ነገር ግን ይህ ቤተሰቦቻቸውንና ጓደኞቻቸውን ብቻ ሳይሆን ታሪኩን የሰማ ማንም ሰው እረፍት የሚነሳ መዝጊያም ሆነ። ሰዎቹ ላይ ለደረሱ የተለያዩ አሰቃቂ ጉዳዮች የተለያዩ ሰዎች የተለያዩ ምላሾችን ለመስጠትም ይሞክራሉ። የ20 ዓመት ዕድሜ ያላት የዩኒቨርሲቲ ተማሪ የነበረችው ዱቢና የተባለች ዓይንና ምላሷ ያወጣችው ሴት በአሟሟቷ ዙሪያ በወጣው የሜዲካል ሪፖርት መሰረትም የአፏ አብዛኛው ክፍል በእጅጉ መጎዳቱንና ምላሷ በቦታ አለመገኘቱን ብቻ የሚገልጽም ሲሆን ዓይናቸው ስላለመኖሩም ቢሆን የወጡት ሜዲካል ሪፖርቶች አለመኖራቸውን በአንድ አረፍተ ነገር ከመግለጽ ውጪ ይሄ ነው የሚባል ማብራሪያም አይሰጡም። በክስተቱ ከታዩ ሌሎች እጅግ ሚስጥራዊ የተባሉ ነገሮች አንዱ ስለሆነውና በልብሶቹ ላይ ስለተገኘው ራዲዬሽን በተመለከተ ደግሞ እንዴትና በምን ሁኔታ የሟቾች ልብሶች ለዛ እንደተጋለጡ በዛ መጠን ባለ ራዲዬሽንም እንዴት ሊበከሉ እንደቻሉ የሚገልጽ ማብራሪያም ፈጽሞ አልተሰጠም። አሟሟታቸውን በተመለከተ የሚወጡ ሌሎች ሪፖርቶች ደግሞ አንዳንዶች ኢጎርና ጓደኞቻቸው ሞተው በተገኙበት አካባቢ ዩፎ ወይንም አንዲፋይኔትድ ፍላይንግ ኦብጀክት የተባሉት ብዙውን ጊዜ የዚህ ዓለም ላይ መታየት ያልተለመዱት ባዕድ አካላት እንደተመለከቱ መግለጻቸውንም ያስነብባል። ይህን ካሉት መካከል 3 ወታደሮችና 2 በረዶ ላይ ተጓዦች ቡድኖች የሚገኙበትም ሲሆን በተጨማሪ ደግሞ ክስተቱ ከተፈጠረበት ቦታ ብዙም ሳይርቁ የሚኖሩ ዘማንሲስ የተባሉ ማህበረሰቦችና በቦታው ለምርምር የሄዱ ጂኦሎጂስቶች ጭምር ማንነታቸው ያልታወቁ አካላትን እንደተመለከቱም ተናግሯል። ከተጓዦቹ አንዱ ይዞ በነበረው ካሜራ ለመጨረሻ ጊዜ ፎቶ ላይም አንድ ብርሃን መሰል ነገር የታየም ሲሆን ነገር ግን ምንነቱ በትክክል ለመናገር አዳጋችም ሆኖባቸው ነበር። ታዲያ ሮጠው ድንኳናቸውን ጥለው የወጡበት ምክንያት ምን ይሆን? ድንኳኑስ የተከፈተው ከውጭ በመጣ ጠላት ሳይሆን ከውስጥ በቢላ ተቀዶ የሆነውስ ለምንድን ነው? አንዳንዶች ደግሞ ቀለል ያለ ጉዳት ደርሶባቸው ሌሎቹ ደግሞ ከባድ ጉዳት እንዲደርስባቸው የሆነውስ ለምንድን ነበር? ለምንስ በዛ አጥንት ውስጥ ዘልቆ በሚገባ ብርድ ቀለል ያሉ ልብሶችን ለብሰው ተገኙ? እነዚህ ጥያቄዎች አሁንም ያልተመለሱ ነገር ናቸው። በ2020 የሩሲያ መንግስት ጉዳዩን ለአንዴና ለመጨረሻ ጊዜ ለመዝጋት ያጋጠማቸው ተራራማ በሆኑና በረዶ ባለባቸው አካባቢዎች በተደጋጋሚ የሚያጋጥሙ የበረዶ መደርመስ አደጋ ማለትም አቫላንቼ ነው ያለም ሲሆን ነገር ግን ይህንን የሩሲያ መንግስት ጉዳይ መዝጊያ ብሎ ያቀረቡ ምክንያት ማንም አልተቀበለውም። ከሁሉም የሚያስገርም እጅግ ብዙ ለምርመራ የሚያገለግሉ መረጃዎች ባሉበት ሁኔታ የሁሉ ዓመታት መልስ ለማግኘት አለመቻሉም ነው። በዚህም ብዙዎች ከላይ ይሆናሉ ተብሎ ከተጠቀሱ ምክንያቶች በተለየ መልኩ ኢጎርና ጓደኞቹ የሶቪየት ዩኒየን የአሁኗን ሩሲያ ወታደሮች የምስጢራዊ የጦር መሳሪያ መሞከሪያ አድርጓቸው ነው። አሊያም ከቦታው በቅርብ ርቀት ወታደራዊ ማሰልጠኛ በመኖሩ እነዚህ ሰዎች የሶቪየት ዩኒየን መንግስት በድብቅ ይሰራ የነበረውን ነገር በመመልከታቸው መንግስት ሚስጥሩን ለመደበቅ ገድሏቸው ነው የሚሉ ግምቶች ጥቂት ከማይባሉ ሰዎችም ይሰጣሉ። የሆነ ሆኖ ግን ዛሬም የእነዚህ ወጣቶች አሟሟት ምክንያት ያልታወቀ ሲሆን ለሞታቸው ምክንያት ይሆናሉ ተብሎ የሚታሰቡ ነገሮች መመርመር ዛሬም ድረስ ቀጥሏል። በየጊዜው የሚወጡ አዳዲስ ሪፖርቶችም አዳዲስ ነገሮችን ይዘው የሚወጡም ሲሆን እነዚህ ሰዎች የሞት ምክንያት የምናውቅበት ቀን ታዲያ ይመጣ ይሆን የሚል ጥያቄ የሚያስነሳል። ከክስተቱ በኋላ ዘ ዲያሎቲቭ ፓስ ተብሎ የተሰየመም ሲሆን በቦታው ለመታሰቢያቸው የሚሆን ሐውልትም ቆሞላቸዋል። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። አዳዲስ እንደዚህ አይነት መረጃዎች ወደ እናንተም ቶሎ ይደርሱ ዘንድ የደውል ምልክቷን ጫን ማለት አይርሱ እያልን እንዲያው ሐሳብ አስተያየት ካሉትም በኮመንት መስጫው ስር ጣል ሊያደርጉልን ይችላሉ። ለዛሬማ በቃ መልካሙን ሁሉም ተመኘን።